ቤታ የነፃነት ወርቅነህ ሚስት እርጉዝ ናት። ነፃነት ወርቅነህ ማለት ነው። በጣም የምወደው ነው። በጣም የምወደው አርቲስት ነውና እግዚአብሔርን በቃ የእሷ አሟሟት በጣም ነው የሚገርመኝ። እመቤቴን በጣም ማለት በቃ በጣም ነው የሚያሳዝነኝ። ማርያም በሕማማት ክርስቲያኖች ምን ያደርጋሉ ሲባል ራሳቸውን ለሰጣቸው ጌታ ራሳቸውን ይሰጣሉ። በዓይናቸው በጎ ነገር ብቻ ከመመልከት ውጭ ለስጋ የሚሆን ነገርን ባለማየት፣ በጆሮ ለስጋ የሚሆን ነገር ባለመስማት፣ እግር ወደ ስጋዊ ነገር ባለመሄድ ከልፈቱ በኋላ ለቅሶ የት ነው የምንደርሰው ብዬ ስደዋውል አይ ወላጅ እናቱ ቤት ነው ተባለ እና ቤት እንደሌለው ራሱ የሰማሁት በዛ አጋጣሚ ነው። ከሰበታ እዚህ ድረስ እየመጣ ነበር የሚሰብከው። እኔ ድንገት የሆነ ቦታ ስለሆነ የማገኘው ህይወቱ ግልጽ አይደለም። ሰላም የተወደዳችሁና የተከበራችሁ ውድ የዩቲዩብ ቤተሰቦቼ ዛሬም እንደተለመደው አስተማሪና ቁም ነገር አዘል የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። ወደ ቪዲዮቹ ከዛ በፊት ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ እንዲሁም የደወል ምልክቱን በመጫን ይህን ቻናል መቀላቀል ትችላላችሁ። ወደ ቪዲዮቹ በመጀመሪያ እንግዲህ ይዤላችሁ የመጣሁት ቪዲዮ ታውቃላችሁ፣ ዛሬ ሕማማት ገብቷል። ስለ ሕማማት አንዳንድ ነገሮችን አባ ገብረ ኪዳን አስተምረውናል። ይህን ቪዲዮ ተከታትለን እንመለስ። በሕማማት የተደሰተ ሰው በትንሣኤ ሊያለቅስ ይገባዋል ይላሉ 318ቱ ሊቃውንት በፍትሐ ነገሥት ሲናገሩ። ድግስ የለም በዚህ ሳምንት። ይህን ሁሉ አስበን ከጌታ ጋር የምንታመምበት ሳምንት ነው። ከክርስቶስ ጋር የታመመ ሰው ከክርስቶስ ጋር ይነሳልና እነዚህ ሕማማትም ለኛ ክብሮቻችን ናቸው። በሕማማት ክርስቲያኖች ምን ያደርጋሉ ሲባል ራሳቸውን ለሰጣቸው ጌታ ራሳቸውን ይሰጣሉ። በዓይናቸው በጎ ነገር ብቻ ከመመልከት ውጭ ለስጋ የሚሆን ነገርን ባለማየት፣ በጆሮ ለስጋ የሚሆን ነገር ባለመስማት፣ እግር ወደ ስጋዊ ነገር ባለመሄድ፣ አንደበት ስጋዊ ነገር ባለመናገር፣ ለሰውነታችን የሚገባውን ስጋዊ ጌጥ ከመጠን በላይ መታጠብ፣ ሰውነትን መንከባከብ፣ በምቾት ስፍራ ላይ መኖር፣ ለሰውነት ምግብ አጣፍጦ ማቅረብ፣ ዋዛ ፈዛዛ፣ ጨዋታ፣ እንዲህ ያሉ ነገሮችን ሁሉ ትተን ራሱን ለሕማም ለሞት ለኛ ብሎ አሳልፎ ለሰጠ ጌታ ራሳችን መስጠትን የምናደርግበት የምናሳይበት የስጦታ ሳምንት ነው። ተመልካቾች ቪዲዮቹ እንደተመለከትናቸው ናቸው። በሕማማት ወቅት ምን ማድረግ እንዳለብን አባ ገብረ ኪዳን በቪዲዮ አስተምረውናል። ለአባታችን ቃሎት ያሰማልን። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ ተመልካቾች አቤል ሙሉጌታ ሃይማኖቱን እንደቀየረ እናውቃለን። በሱ ዙሪያ ደግሞ ሰመረ ባሪው አንዳንድ ነገሮችን እየተናገረ ነበር። ይህን ቪዲዮ ተከታትለን እንመለስ። በዚህ የሙዚቃ ኢንዱስትሪ አንተ ገብተህበት ቅድም እንዳልኩ ልትታወቅ፣ ልናውቅ፣ ልንወድ፣ ልናደንቅ ስራዎችን ልንል ችለናል። ወይስ አምጥቶሃል እዚህ ድረስ ማለት ነው። ለምን ሄድክ? ፐርሰናል ቾይስ መብት ነው። በሃይማኖት ምክንያት ሊሆን ይችላል፣ በጤና ጉዳይም ሊሆን ይችላል። ከፈለገ ምንም ይሁን ምክንያቱ እሱ ምክንያት የማንም ማተራል ያንተ ቾይስ ነው። እሱ ምክንያት አንተንም በዛ ሴንስ ነበር ትችዋለህ፣ ውስጥ ደግሞ ትተኸዋል። ዘን ወይ ጎን ሙዚቃ ይቀጥላል፣ ኢንዱስትሪው ይቀጥላል። ሰዎችን በግል ምርጫቸው መሄዳቸውን ይቀጥላሉ፣ ይመለሳሉ። የሆነ ሳለ ወደ ሙዚቃው ኢንዱስትሪ ተመልሰው ይሄዳሉ። ይሄ የግል ምርጫ ነው። ሳማው ሲኬድ ግን መዝለፍና ኢንዱስትሪውን ማንቋሸሽና የነበሩበትን ቦታ መናገር አያስፈልግም። ትልቁ ችግር እሱ ነው። ሰዎች የግል ሃይማኖታቸውን ሲከተሉ ሁሉም ዓለም ላይ ያለ ህዝብ የነሱን ሃይማኖት አይከተልም። አንድ የተወሰነ ኤክስ የሚባል ሃይማኖት ቢኖርና ኤክስ የሚባለው ሃይማኖት በጨረቃ የሚያምን ቢሆን እኔ ኤክስ ሃይማኖት ተከታዮች ያሉበት ቦታ የተቀመጡበት ቦታ ገብቼ ጨረቃ ቆሻሻ ናት የገማች ናት ምናምን አይደለም። እነሱን አከብራለሁ። ቢያንስ ለጨረቃ ያለኝን ቫልዩ እኔ ራሴ አውቃለሁ። ለምን እነጋገራለሁ እንደዛ ብዬ? ሰዎችን የሚያኖራቸው ጎረቤት የሚያፈራላቸው ዘመድ የሚያፈራላቸው እዚህ መንገድ ላይ ጋሽ ምናምን የምንባባለው አክብሮት ነው። በሃይማኖታዊ አቋሙ ጓደኛ ያደረኩት ሰው የለም። ሃይማኖት ለራስህ ሁላችንም የሃይማኖት አትራችን ለራሳችን ኖርማሊ ይመስለኛል። ደግሞ የትኛውም ሃይማኖት ሌሎች ሰዎችን አንቋሹ፣ ሰዎች የሚሰሩትን ስራ ስደጉ፣ አጠልሹ የሚል ነገር ያለ አይመስለኝም። ቢኮዝ ሙዚቃ በጣም ትልቅ ስራ ነው ኢንዱስትሪ ውስጥ። ላንተ አልነግርህም ስለኖርክበት ያልከውን አይደለም የምሰማው የኖርከውን ነው የማየው።
ያልከው ባፍ በጣም ውስብስብ አጋንንት ያለበት ነው። በጣም ቆሻሻ ነው። ከስካር እኩል ነው። አሜን። የምትችላቸውን ቃላቶች በሙሉ ትጠቅማለህ። አብረው የሚሰሩ ሰዎች እስከዛሬ ድረስ የኖርክበት ሙዚቀኛ ተብላ አይደንቲፋይ የተደረክበት ኮንሰርት የሰራበት አልበም ያስተዋወቅክበት የዩቲዩብ ቻናል የፌስቡክ ፔጅ ያፈራው ያን የሚያክል ፎሎወር ያፈራው በሙዚቃ ነው። አሁን የምትጠቀምበት እሱን ነው። ይሄንን ንግግር ለመጠቀም በቆሻሻ የተፈራ ከሆነ እኮ መዝጋት አለብህ። እሱን በሙሉ ዘግተህ በአዲስ ነው ጀምር ያለብህ። እንደ አዲስ የተወለደ ሰው እንደ አዲስ ነው የሚጀምረው እንጂ እንደ ዘፋኝ ነው ያንን ፔጅ ፎሎ ማድረገው እንጂ እንደ ሌላ ሰው አይደለም ፎሎ ማድረግ። ከሱ ነው የምንጀምረው እኮ እና ኖርማሊ ያንተ በጎ እንደሆነ እኮ ተስፋ አደርጋለሁ። በጎ እንደሆነ ማለት በቃ ለነፍስህ ሚኒንግ ነው የሰጠህ እምነትህ ነው። ሄደሃል። በቃ ከሄድክ ኖርማሊ ሰው ተመስግኖ ነው መሄድ ያለበት። ተሳድቦ መሄድ የለበትም። ምክንያቱም ልክም አይደለም። መከባበርን ያጠፋዋል። ሲጀምር ሰዎችን በሚሰሩት ስራና በምናምን ስራ ማጠልሸት ልክ አይደለም። ሰው ብቻ አይደለም ይሄ የሚጠለሸው፣ በሚሊዮን የሚቆጠሩ ለዘመናት እዚህ ሙዚቃ ኢንዱስትሪ ውስጥ የተሰራበት ሙዚቃ ተወደደም ተጠላም የዕለት ተዕለት ህይወታችን አካል ነው። ተመልካቾች ቪዲዮ እንደተመለከታችሁት ነው። በጣም የሚገርም ነገር ነው። እስኪ እናንተም ስለ ቪዲዮ የተሰማችሁን ሀሳብና አስተያየት ኮሜንት ልጻፉልኝ። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ ተመልካቾች ማታ ላይ ሰይፉ ላይ ቀርቦ አንዳንድ አባቶች ስለ መምህር ዘላለም የተናገሩት ነገር ነበር። ይሄን ቪዲዮ ተከታትለን እንመለስ። ምንድነው እኔ መምህር ዘላለም አውቆታል፣ ተጠርቶ እንደሚሄድ በደንብ አውቆታል። ለነዚህ ብዙ ማስረጃዎች መናገር ይቻላል። ለምሳሌ የመጨረሻ ስብከቱ ቅድስት ሥላሴ ካቴድራል የሰበከው ስብከት ነው። ለመጨረሻ ጊዜ ርዕሱ ምንድነው የሚለው? ባሪያህን በሰላም ታሰናብተዋለህ። ከዛ በኋላ ወደ ምሕረት ላይ መምህር ዘላለም አልሰበከም። የመጨረሻ ስብከቱ እሱ ነው። ባሪያህን በሰላም ታሰናብተዋለህ። ይሄ ስምዖን የሚባለው አረጋዊው የጌታን ማዳን ካየ በኋላ ከማለፉ በፊት ለመጨረሻ ጊዜ የተናገረው የመጽሐፍ ቅዱስ ቃል መምህርም እሱን ተናግሮ ነው የመጨረሻ አገልግሎቱ አድርጎ ከዛ በኋላ የተጠራው። ስለዚህ አውቆታል። ብዙ ጊዜ ለኔም የገባኝ አሁን ነው እንጂ ይነግረኝ ነበር። ብዙ ጊዜ ያለ መሰለህ እንዴ እኮ አንቆይም እኮ ህይወት እኮ አጭር ናት። ወጥቶ መግባት እኮ የለም፣ ተቀምጦ መነሳት እኮ የለም፣ ዘመናችን እኮ አጭር ነው ይል ነበር። ትናንት አንድ ሰው ከእንግሊዝ ደውሎልኝ ነበር። አሜሪካ ከመሄዱ በፊት ለአገልግሎት ለንደን ሄዶ ነበር፣ ሼፊልድ የሚባል አካባቢ እና እዛ እያለ ነው የብፁዕ አቡነ ዕንባቆም እረፍትን የሰማው። በቅርብ ነው ያረፉት። እሳቸው በጣም ወዳጁ ናቸውና ልክ ሰምቶ ደነገጠና ለልጁ ምን አለው? የኔንም እረፍት እንደዚሁ በድንገት ትሰማላችሁ አለኝ። ይሄ እንግዲህ ከዛሬ ወር ከ15 ቀን ወይ 2 ወር አካባቢ ነው የተናገረው። የኔንም እረፍት ትናንትና ነው የደወለልኝ። እንደዚሁ በድንገት ትሰማላችሁ አለ። ስለዚህ እሱ አውቆታል። የሚገርመው ደግሞ ከኚህ አሁን አቡነ ዕንባቆም የሚባሉት ሊቀ ጳጳስ በጣም ወዳጁ ናቸው። በገጠሪቱ ኢትዮጵያ ብዙ አዳዲስ ተጠማቂያንን እሱ እያስተባበረ አብረው እንዲጠመቁ አድርገዋል። ኢየሩሳሌምም ብዙ ወዳጅነት አላቸውና በ40 ቀን ልዩነት ነው። በጣም ይዋደዱ ናቸው። እሳቸው ባረፉ በ40 ቀን አካባቢ ነው እሱም ደግሞ ያረፉ እና ፍቅራቸው ልዩ ነበር የሁለቱም። እችላል ተመልካቾች ቪዲዮ እንደተመለከተው በጣም ድንቅ መምህር ነበሩ። እስኪ እናንተ ስለ ቪዲዮቹ የተሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፍ አድርጉልኝ። ወደ ቀጣይ ቪዲዮ በመቀጠል ደግሞ ተመልካቾች ሳሚዳን ስለ አቤል ሙሉጌታም የተናገረው አንዳንድ ነገር ነበር። ይህን ቪዲዮ ተከታትለን እንመለስ። ሰላም ጤና ይስጥልኝ፣ እንዴት ናችሁ? such a beautiful day። ባለፈው በሰራሁት ቪዲዮ ላይ የተወሰነ ግብረ መልሶችን አይቻለሁኝ። እንግዲህ በአራት ፖይንቶች ላይ የኔን ሐሳብ እሰጣለሁ። በዛ ያቀራርበናል ብዬ አስባለሁ። የመጀመሪያው ፖይንት ባለፈው ክሊር አድርጌያለሁ። እኔ በኦርቶዶክስ ቤተ እምነትም በፕሮቴስታንት ቤተ እምነትም እኔ ቤተሰቦች አሉኝ። ከአንደኛው ወደ አንደኛው ሰዎች የሚያደርጉትን የእምነት መቀየር እኔ ምንም እንትን የለኝም። ያ የሚመለከታቸው ሰዎች አሉ። እኔ ምንም መቃወመው ነገር የለም። የኔ ወግንነት ከሙዚቃ ሙያ አንፃር እዛ በሙዚቃ ሙያ ውስጥ ቆይተው ሲቀይሩ መቀየራቸውም ችግር የለው። ምን ሲሉ ነው ከኔ ጋር ችግሩ? ያ የጥልቁ አሰራር ምናምን ብለው የነበራቸውን ህይወት እኛንም አንድ ላይ እዛ ውስጥ ሲደፈጥጡ
ያልካል። ለምን መሰላችሁ? ስለምንተዋወቅ እኮ ነው። ፍሬንዳሞች አይደለ? አብረን አይደለ? የሙያ አጋር ስንሄድ ምናምን እንደ ሰውኛ ነው የምናወራው እና በሙዚቃ ውስጥ ያገኘነውን ደስታ ሁሉን ነገር ምናምን እናወራለን። ይሄ ነው በህይወታችንን መቀየሩ ምኑ በደስታም በምኑ በሁሉ ነገር በሐዘኑም በምኑም ስለምንገናኝ ያ ሰውኛን ባህሪ ገና ለገና እዛ ጋር ሰዎችን ለማሳመን ባለፈው ክሊርሊ እንግዲህ ፈጣሪን ማሳመን ይቀላል በዚህ ሰዓት ሰውን ከማሳመን ብያለሁ። እና እዛ ጋር ያለውን ሰው ለማሳመን በዛ ላይ ደግሞ ሙዚቃ ኃጢአት ነው የሚለው በጣም ፕሮሞት ስለተደረገ ኃጢአት ነው ግን ፕሮሞሽኑ በጣም ከፍ ስላለ እሱም በኋላ አስረዳቸዋለሁ ስለተደረገ ያንንም አድቫንቴጅ ይጠቀሙና ስማቸው እንዳለ ነው አይነካም፣ ያ የጥልቁ አሰራር ነው ይሉና እዚህኛው ጋር ፍሮንት ሮ ላይ ደቅ ይላሉ። እዚህም ሲመጡ ክሬም ላይ ነው ቁጭ የሚሉት። እስቲ ለዚህም እኮ ፍሮንት ላይ እንዲቀመጡ የምታደርጋቸው ሙዚቃ ነች። በሙዚቃ ያገኘውን ስም ተጠቅመው አይደል እዚህ እገሌ ገሌ የሚባል እውቅናውን ትቶ ምናምን ጆይን አደረገ የሚባል። እስቲ ለዛም ፊት ለፊት የምታሰጠው የሙዚቃ በሙዚቃ ውስጥ ያገኘው ነው ግን ይደፈጥጣል ሁሉን ነገር። እዛ አበበ ምናምን የሚባል ስንት ዓመት የዳከረ ሊኖር ይችላል። እሱ ፍሮንት ሲት ላይ ያገኝ ይችላል። የኛው ሰው ግን ቀጥታ እዛ ጋር ፊት ለፊት ዱቅ ልትል ትችላለች። ስለዚህ ያንን እንኳን እንደዚህ እንኳን የምታደርግን የጥበብ ነገር ሙዚቃን መደፍጠጥና አብሮ ሁሉን ነው ያን ሁለታውን ምኑን መርሳት። ሁለተኛ ነገር እዚህ ውስጥ ራሱ ብታዩት ለምሳሌ እነዚህ ሰዎች በቃ ይሄ የጥልቁ አሰራር ነው የጨለማው ስራ ነው ካሉ ያፈሩትን ንብረት ይሄ የአእምሮ ንብረት ሁሉን ነገር እንዳለ ደግሞ ሙሉ ለሙሉ ማጥፋት አለባቸው። አያደርጉ በፊዚካል ይሄ ቤት መኪና ምን ገንዘቡን የተጠቀሙትን ሸጠው ሁሉን ነገር ተተከተለኛ አይደል የሚለው አያደርጉ። ለምሳሌ አዳዲስ ዘፋኞች በቃ ዘፈናችሁን ያው እናንተ ኦሬዲ ስለተዋችሁ ብለው ድጋሚ ሰርተው ሊጠቀሙ ሲሉ እኮ ይካሰሳሉ አብዛኞቹ። እና እሱ ጋርም እንዲሁ እንድታዩት ነው እንድታብሰለስሉት ነው። ሳሚ ምንድነው እዚህ ጋር ቅር ያለው ነገር ስትሉ ከዚህ አንፃር እንድታዩት ነው እንጂ ከየትኛውም ቤተ እምነት ወደዚህ ወደ ኦርቶዶክስም እኮ እዛው በቃ በጥልቁ ሁሉን ትተን ምናምን ብለው የሚገባዋሉ። እዚህም ፍሮንት ሲት ላይ ነው የሚቀመጡት እነዚህ ሰዎች እና እሱ ስለማን ሁለተኛው ፖይንት የፕራይም ታይም ነው። ፕራይም ታይም አይ ቲንክ እኛ የምናይበት በሙዚቃ ውስጥ ያለን ሰዎች የምናይበትና ፐብሊኩ የሚያይበት ይለያያል። ፐብሊኩ አንዴ ታዋቂ ከሆንክ ሁልጊዜ የሚመች ገንዘብ የምታገኝ ምናምን ረሱማ የሞላለት ነው የሚባለው። በዚህኛው ግን የተለየ ነው። እዚህ ውስጥ ስትሆን ስምህ ከፍ ቢልም ሌላ ደግሞ የሚጠይቅ ነገር አለ። ፐርፎርማንስ፣ የኮንሲስተንሲ ነገር፣ አብሮ ኤንጌጅ የማድረግ ነገር፣ የማኔጅመንት ነገር ይጠይቃል። ከዛ ፕሮሞተሩ ምኑ ሲያቃጭልልህ ምናምን እዛ የዲል የማድረጉ ነገር አብረህ የመዘርጋቱ ቱሩን ምኑ ሌላ ደግሞ ኢፈርት የሚጠይቅ ነገር አለ። በዛ ውስጥ ምን ያህል ደግሞ ሌላ ሰክሰስ ታመጣለህ ገባ እና አብዛኞቹ አንዳንዶቹ ስማቸው ከፍ ይልና እዚህ ጋር ዝቅ ይላል። በአመት ውስጥ ምንም ላይሰራ ይችላል። ስሙ ከፍ ያለ ነው ፋይናንሻሊ ሳያገኝ ወይ አንዳንድ መጠቀም ያለበትን ነገር ሳያገኝ ይቀርና በኋላ ላይ ለሆነ ለኩላሊት ወይ ምናምን ለእርዳታ ሲወጣ እናንተ ራሱ ትሎ የለ እንዴ ቆይ ግድ የለም በኋላ እኛ ነን የኩላሊቱ የምናዋጣው ትሎ የለ። ያ ስሙ ከፍ ይላል ግን ፋይናንሻሊ ስቴብል ላይሆን ይችላል። እሱሳ ያ ክሬሙ ይሄ የቱሩ ይሄ ፕሮሞተሩ ሲያጨናንቅ ምናምን ብዙ ሰው እዛ ላይ አይቀይርም። ያቺ ክሬም ታይም ላይ ብዙ ሰው አይቀይርም። እዚህኛው ላይ ነው። ሶ ፐብሊኩ ግን ምን ይላል? ወረሱ ዝናው ከፍ ባለ ጣራ በነካ ሰዓት ሁሉም ነገር የዓለምን ነገር ትቶ ነው የመጣ ይላል። እውነታው እንደዛ ላይ ይችላል። እኛ እንታወቃለን ማን እንደሚሰራ እንዴት አድርጎ እንደሆነ ስለምንታወቅ እሱ ግድ የለም የኛ ፕራይም ታይም የምንለውና ፐብሊኩ የሚለው ሌላ ይችላል። በሱ እንያዘው። ሶስተኛ የዘፈን ኃጢአተኝነት ነው። ምንም የሚያጨቃጭቅ አይደል። ዘፈን ኃጢአት ተደርጎ መቆጠር የለበትም ብለው ክርክር ያደረጉ አሉ። ለምሳሌ አንዱ ዮናስ ጎርፌ ነው። ዮናስ ጎርፌ በኔ ዘፈን ተከራክሮ ያውቃል። ድምጽ አልባ ሰው በሚለው የኪያሾ ላይ ገብታችሁ ዩቲዩብ ላይ ራሱ አለ። ያ የኪያሾ ያዘጋጀው ኦፍ ኮርስ ባላንሱ ትንሽ ለኔ እንትን ዮናስ ጎርፌ ለብቻው እዛ መድረክ ላይ ያሉትንም ሰዎች ፐብሊኩንም ምኑንም የተጋፈጡ ባላንሱ ጋር
እንትን ባይሆንም ግን ትልቅ ዝግጅት ነው። ድምፅ አልባ ሰው የሚለውን እየተነተነ ተከራክሮበታል። ዮናስ ጎርፌ ደውሎልኝ የእሱን መጽሐፍ ይሄ ቤት ያጣው ቤተኛ እኔ ደግሞ ከራስ ጋር ንግግር አልበምን ተቃይረናል፣ ተፈራርመን ማለት ነው። እና ብዙ ጨዋታዎች አድርገናል። ከዛም በፊት እንደዚህ ዝግጅቶች ምናምን ነበሩና አሉ ይሄ ሙዚቃ ኃጢአት ተደርጎ መቆጠር የለበትም ምናምን የሚሉ እኔ እዛ ውስጥ አልገባም ብሎ አንብቤ ያለው ይሄ ምንድነው ትርጉሙ ላይ ኦርጂ ኮሞስ ገለመሌው ምናምን ኦርቶዶክስ ቤተ እምነት ኃጢአት ነው ትላለች። መጽሐፍ ቅዱስም ላይ አሁን በዘረዘረላችሁ ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ኃጢአት ነው ይላል። ቅድም በጣም ዘፋኝነት ፕሮሞት ተደርጓል ምላችሁ ለዛ ነው። እዚህ ጋር ክርክር አሁን አንተ ለኳስ ለምን ትከራከራለህ አይደል? እሱ እኮ ከዘፋኝነት እኩል ነው፣ ገቢ ነው። እንዲህ አይነት ክርክር አይደለም። እንደዛማ ካልክ ዘፈን ጋርም የበጎ አለ የመጥፎ አለ ሊባል ነው አይልም። እንደዚህ ጥል ይላል ለምሳሌ ስንቴ ነው የምትጣለው? ገቢ እኮ ነው ብሮይ። አንተ አንድ ዘፋኝን ገቢ ነህ እንደምትባል አንተም ልክ ጥል ስትከራከር ስትቆጣ ቁጣ በቃ ገቢ ነው ብሮይ። ክርስቶስም እኮ ብሏል ንጹህ ሆነ ድንጋይ ወርውር ብሏል። ምን አንተ ንጹህ ነው ከድንጋይ ወርዋሪዎች አይደለህም? የኦርቶዶክስ እምነት ኃጢአት ነው ይላል። እኔ የኦርቶዶክስ አባል ነኝ፣ ኃጢአት እንደሆነ አምናለሁ። መደበቂያም አድርጋው አይደለም እኛን መደበቂያ ስላደረገችን ሳይሆን ቤተክርስቲያን እኔ ስሄድ ማንም ሰው አይጠይቀኝም። ተመልካቾች ቪዲዮ እንደተመለከትነው ነው፣ በጣም የሚገርም ነገር ነው። እስኪ እናንተም ስለ ቪዲዮ ምን ትላላችሁ? የተሰማችሁን ሀሳብና አስተያየት ኮሜንት ላይ መጻፋችሁን አትርሱ። ወደ ቀጣይ ቪዲዮ እንሂድ። ቀጥል ይዤላችሁ የመጣው ቪዲዮ በስንቱ ቲቪ በቻናል ዋን ላይ ሊቀጥል ነው የተባለ ነው። እስኪ ደግሞ ስለዚህ ቪዲዮ አንዳንድ ነገሮችን ተከታትለን እንመለስ። እንደምትመለከቱት በጌጡ ተመስገን የፌስቡክ ፔጅ ልጥፍ ላይ አብሪኮም እና ቻናል ዋን በኢቢኤስ ተወዳጅነትና ተቀባይነት ያገኘው የበስንቱ ሲትኮምን ኢቢኤስ ላይ በመውሰድ በቻናል ዋን ላይ ሊያስተላልፉ እንደተስማሙ ነው የሚናገረው። ኢቢኤስ ቴሌቪዥን አማተር የሆኑ ባለሙያዎችን ከታች አንስቶ በሙያና በስነ ምግባር በማብቃት በህዝብ ዘንድ ተቀባይነትና ተወዳጅነት እንዲያገኙ የሚያደርግ ተመራጭ የሆነ የቴሌቪዥን ጣቢያ እንደሆነ ይታወቃል። አንዳንዶች በዚህ ጣቢያ ላይ እውቅናና ተቀባይነትን ካገኙ በኋላ በዩቲዩብ የሚገኘው ረብጣ ገንዘብ አማሏቸው ከዚህ የቴሌቪዥን ጣቢያ ወጥተዋል። መውጣታቸው ራሱን ተከትሎ ምንም ችግር ባይኖረው፣ ነገር ግን ይህ ቻናል በጥረትና በስራ ያመጣውን መልካም ስሙ ላይ ጭቃ በመለጠፍና ስሙን በማጉደፍ መውጣታቸው ትዝብት ነው ትርፉ እንድንላቸው አድርጓል። ኢቢኤስ ባለሙያዎችን ከታች አንስቶ ማብቃቱን ተከትሎ የተለያዩ ቻናሎች ከዚህ ጣቢያ ላይ ብዙ ባለሙያዎችን አስኮብልለው ያውቃሉ። የቻናል ዋን ጉዳይ ግን ከዚህ ሁሉ የተለየ ነው። ድንገት ሪሞታችሁን ብድግ አድርጋችሁ እየቀየራችሁ ቻናል ዋን ላይ ከደረሳችሁ ኢቢኤስ ስም ቀይሮ እስኪመስላችሁ ድረስ እያንዳንዱ የኢቢኤስ ፕሮግራም ኮፒ ፔስት ተደርጓል። ከዛ ሁሉ በላይ ግን የሚገርመው የቻናል ዋን መስራች የኢቢኤስ የቀድሞ ዳይሬክተር መሆኑን ስታውቁ ነው። ባለሙያዎችን አስኮብልሏል። ራሱ ቻናሉን ኮፒ ፔስት አድርጓል። አሁን ደግሞ በስንቱ የተሰኘውን ተወዳጅ የቴሌቪዥን ሲትኮም ለመውሰድ በጓሮ በር ከአብሪኮም ጋር ውልና ስምምነት አድርጓል። ለዚህ ስምምነታቸው ደግሞ ኢቢኤስ ለቻናል ዋን በቀጥታ ደብዳቤ እንደጻፈ አንዳንድ ማጣሪያዎችን ሳደርግ አውቄያለሁ። የቴሌቪዥን ጣቢያ እንደ ስጋ ቤትና እንደ ንግድ በመኮረጅና ሌላውን ጥሎ ራስን ለማቆም በመሞከር የሚመሰረት ቢዝነስ አይደለም። ከዚህ ሁሉ በላይ ደግሞ የሚገርመው የአብሪኮም ባለቤት ከቻናል ዋን ጋር ከኢቢኤስ በስንቱን ወስዶ ቻናል ዋን ላይ እንዲተላለፍ ስምምነት ያደረገው አቶ አብርሃም ገዛኸኝ ይህንን በስንቱ የተባለውን የቴሌቪዥን ተከታታይ ድራማ እንዲያዘጋጅ ሐሳብ ሁሉ የቀረበለት በቅርብ ጊዜ ከዚህ ዓለም በሞት በተለዩት የኢቢኤስ መስራችና ባለቤት በሆኑት በራሳቸው በአቶ አማን መሆኑ ነው። ድርሰቱንም አዘጋጅቶ በመጣ ጊዜ ነጸብራቅ የሚል ርዕስ ሰጥቶ ሲመለከቱ አይ ነጸብራቅ ከሚሆን በስንቱ ብትለው የተሻለ ነው ብለው በቻናላቸው ላይ እንዲተላለፍም ከማድረግ ባለፈ እዚህ ስራውም ደግሞ ከፍተኛ የሚባል ክፍያ ከፍለውታል። የእሳቸውን ማለፍ ተከትሎ እረፍታቸው በቅጡ 3 ወር ባልሞላበት ጊዜ ነው እንግዲህ ህሊናን በካደ መልኩ እምነትን በሻረ መልኩ ከኢቢኤስ ጋር ያለው ህጋዊ ውል እያለ አዲስን ውል ከቻናል ዋን ጋር ለመዋዋል የቀረበው።
ኢቢኤስ እንደምታውቁት በዚህ 3 ዓመታት ውስጥ በተለያዩ መንገዶች እያለፈ ያለ የቴሌቪዥን ቻናል ነው። በተለይ ደግሞ ተወዳጅ የሆኑ የቴሌቪዥን አዘጋጆቹን አቶ አስፋው መሸሻን እንዲሁም ተወዳጁን አርቲስት አቶ ነጻነት ወርቅነህን በቅርቡ ጊዜ ያጣ የቴሌቪዥን ቻናል መሆኑን ተከትሎ በዛም ላይ ደግሞ የድርጅቱ የጀርባ አጥንት ሆኖ ድርጅቱን ሲመሩ የነበሩት አቶ አማንንም በተከታይ ያጣ የቴሌቪዥን ቻናል ነው። ይህ የቴሌቪዥን ቻናል በህዝብ ዘንድ ተወዳጅነቱና ተደማጭነቱ የሚቀጥል መሆኑ ምንም ጥርጥር ባይኖርም አንዳንድ ሰዎች ግን ምንም እንኳን ሰውን ባትፈሩ ለእምነታችሁና ለህሊናችሁ ከሁሉ በላይ ደግሞ ለፈጣሪያችሁ ታምናችሁ በታማኝነት ብትኖሩ የሚል መልእክት ለማስተላለፍ ነው ይህንን ሐሳብ ያቀረብኩት። ሰላሙን ተመልካቾች ቪዲዮ እንደተመለከታችሁ ነው። ምን ትላላችሁ? በቻናል ዋን ሊቀጥል ወይስ በኢቢኤስ ቲቪ? የተሰማችሁን ሐሳብና አስተያየት ኮሜንት ላይ ጻፍ አድርጉልኝ። ወደ ቀጣይ ቪዲዮ እንሂድ። ተመልካቾች በመቀጠል ደግሞ ይዤላችሁ የመጣሁት አንድ እውነተኛ ታሪክ ላይ የተመሰረተ ታሪክ አለ። እስኪ እንደው ተከታትለን እንመለስ። ይህ አስደንጋጭ ነው። ከመጀመሪያውኑ ንግግሩ ቀጥተኛና ግልጽ ነበር። እኔ ከባድና ትዳር ያማከለ ግንኙነት ነው የምፈልገው፣ አንቺም ሐሳብሽ ይሄው ከሆነ እንተዋወቅ በማለት በዚሁ ማህበራዊ ሚዲያ መልእክቱን አስቀመጠልኝ። በዚህ ዘመን እንዲህ አይነት ቀጥተኛና ዓላማ ያለው ወንድ ማግኘት ስለሚከብድ ልቤ ተስፋ አደረገ። ምን ይታወቃል በሚል እምነት ማውራት ጀመር። ንግግራችን እየቀጠለ ሲሄድ በተለይ ቪዲዮ ኮል ስናወራ ማንነቱንና ገጽታውን እያየው በጣም ወደድኩት። ተስፋዬም ከቀን ወደ ቀን እያደገ ሄደ። ብዙም ሳንቆይ በአካል ለመገናኘት ተቀጣጠርን። ስንገናኝም በቪዲዮ ከማውቀው በላይ ቀልቤን ሳበው። አነጋገሩ፣ ስርዓቱ፣ ሁሉ ነገሩ ይሄ ሰው የኔ ቢሆን ብዬ እንድመኝ ያደረገኝ። ከተገናኘን በኋላ አመሻሹ ላይ ቤቴ መኪና 2 ማቆም ስለማይመቸኝ እኔ ሩም ሊያዝና አንቺን በኋላ አደርስሻለሁ የሚል ምክንያት አቀረበልኝ። በዚያን ሰዓት በነበረኝ ስሜትና እምነት ምንም አይነት ጥርጣሬ ሳያድርብኝ እሺ አልኩት። የዋህነቴ ጥግ ድረስ ነበር። አመንኩት። ክፍሉ ውስጥ ከገባም በኋላ ግን ያ ሁሉ ተስፋዬና እምነቴ ቅዠት ሆነ። የዋህነቴንና እምነቴን ተጠቅሞ ልመናዬን ወደ ጎን በመተው ፍላጎቱን በእኔ ላይ በግድ ጫነብኝ። ያመንኩት ሰው ያ ለትዳር ነው የምፈልግሽ ያለው ሰው ክብር የሚባለውን ነገር ከላይ ላይ ገፈፈኝ። አውቃለሁ ለምን አመንሽው ለምንስ ተከተልሽው የሚሉ ጥያቄዎች እንደምታነሱ። ለዚህ ሁሉ ነገር እኔ ራሴ ተጠያቂ እንደሆንኩ ይሰማኛል። ነገር ግን ከድርጊቱ በኋላ ያደረገው ነገር የበለጠ ልቤን ሰብሮታል። ምንም እንዳልተፈጠረ ያ ሁሉ ጣፋጭ ቃሉና ተስፋው በኖ ብሎክ አደረገኝ። ሙሉ በሙሉ ዘጋኝ። የኔ ጥያቄ ይሄ ነው። አንድ ሰው የትዳር ዓላማ ከሌለው ለምን የሰው ልጅ ስሜትና ህልም ያቆሽሻል? ለምን በቅንነት የቀረበችን ሴት ያታልላል? ለምንስ ጊዜያዊ ስሜቱን ለማርካት የሌላውን ሰው ህይወት ሙሉ በሙሉ ያመሰቃቅላል? በጣም የሚከብደው ሳልዋሽ የምናገረው ያ ሰው በትክክል የኔ ቢሆን ብዬ የተመኘሁት አይነት ወንድ መሆኑ ነው። ስለዚህ እህቶቼ ከልምዴ እንድትማሩ እለምናችኋለሁ። በማህበራዊ ሚዲያ የምታገኙትን ሰው ቃላት ብቻ አትመኑ። እምነት ጊዜ ይፈልጋል። ከአንድ ሰው ጋር ከመቀራረባችሁ በፊት በደንብ አጥኑት። በአደባባይ እንጂ በቀላሉ ብቻችሁን ልትሆኑበት በምትችሉበት ቦታ ለመገናኘት አትቸኩሉ። ከምንም በላይ ለራሳችሁ ክብር ስጡ። የኔ ታሪክ እናንተን ይጠብቃችሁ ዘንድ ተስፋ አደርጋለሁ። ከአንዲት ተጎጂ እህታችሁ። ዛሬን ለነገ እንኑር። መልካም ጊዜ። የ75 ዓመቷ አዛውንት ልጃቸውን ከማን እንደወለዱ ታውቋል። ነገሩ እንዲህ ነው። አዛውንቷ ለረጅም ዓመታት በራስ ምታት ህመም ይሰቃዩ ስለነበር ለሕክምና ወደ ህንድ ሀገር አምርተው ሕክምናቸውን ይከታተሉ ጀመር። ታዲያ በዛው ሆስፒታል እያሉ የሴቶችን ረጅም ሰልፍ ይመለከቱና ሲጠይቁ ልጅ መውለድ ፈልገው ለሕክምና የመጡ እንደሆነ ይነገራቸዋል። ልጅ ለመውለድ ብዙ ሕክምናዎችን ሞክረው ስላልተሳካላቸው አጋጣሚውን ተጠቅመው ሕክምናውን ይወስዳሉ። ለ3 ወራትም ህንድ ሀገር ይቆዩና ወደ ሀገር ቤት ተመልሰው በመቀሌ ከተማ ለማንም ሳይናገሩ የሕክምና ክትትላቸውን ይቀጥላሉ። ቤተክርስቲያን ሄደው ጸሎት የሚያደርጉ ቢሆንም ልጅ ስጠኝ ብዬ ጠይቄ አላውቅም ይላሉ። በመጨረሻም በ75 ዓመታቸው መውለድ ቻሉ። ስለዚህ ይህን ልጅ ያገኙት በሕክምና ሂደት ወይም አባቱ በግልጽ የማይታወቅ በሕክምና ሂደት የመጣ እንደሆነ ጋዜጠኛ ስምዖን ደረጀ አገኘሁት ያለውን መረጃ በቲክቶክ ገጹ አሳውቋል። መልካም ጊዜ። ተመልካቾች ቪዲዮ እንደተመለከታችሁ በጣም ደስ የሚል ታሪክ ነው። እስኪ እናንተም የተሰማችሁን ሀሳብና አስተያየት እንደተለመደው ኮሜንት ላይ መጻፋችሁን አትርሱ። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ ተመልካቾች ወቅታዊና አነጋጋሪ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እስኪ ደግሞ እነዚህ ቪዲዮዎች ተከታትለን እንመለስ።
በዚህ ሰዓት አንድ መረጃ እየተሰማ ይገኛል። ተመልካች ሶስቱን ማንፈልግም አዲሱ ሰው ካልሆነ አናይም እያለ ይገኛል። የቤተሰብ ጨዋታ መሪዎች ጉዳይ ከሶስቱ አማራጮች ወጥቷል። ተመልካች አዲሱን ሰው የግድ ኢቢኤስ እንዲመርጥ ግፊት ማድረግ ጀምሯል። ይህ ግለሰብ ሙሉ በሙሉ አርቲስት ነጻነት ወርቅነህ መምሰሉን ተከትሎ ሶስቱን አንፈልግም አዲሱ ሰው ካልሆነ አናይም የሚል ድምጽ ተበራክቷል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ያጋሩን። ብዙ ቤተሰቦቻችንም እንግዲህ በጉጉት እየጠበቁት ነው ብለን እናስባለን። በእርግጠኛ አላሳወቅንም ነበር። ዛሬ ግን የምስራቹን ስንነግራችሁ እጅግ በጣም ደስ ያለን ነው። ተወዳጁ ተከታታይ ሲትኮም በስንቱ የፋሲካ ዕለት በቻናል ዋን በስንቱ ድራማ በቻናል ዋን የፋሲካ ዕለት ይጀምራል። ይሄንን ስንነግራችሁ በጣም ደስ ያለን ነው። ተመልካቾች ከሰሞኑ አንድ አስገራሚ የሆነ መረጃ እየወጣ ነበር። ስለ ነጻነት ወርቅነህ ባለቤት እርጉዝ ናት እየተባለ አንዳንድ ቪዲዮዎች እየተሰሩ ነበር። እነዚህ ቪዲዮዎች ደግሞ ተከታትለን እንመለስ። ቤታ የነጻነት ወርቅነህ ሚስት እርጉዝ ናት። ነጻነት ወርቅነህ ማለት ነው። በጣም የምወደው ነው። በጣም የምወደው አርቲስት ነውና እግዚአብሔርን በቃ የእሷ አሟሟት በጣም ነው የሚገርመኝ። እመቤቴን በጣም ማለት በቃ በጣም ነው የሚያሳዝነኝ ማርያም። ተመልካቾች ቪዲዮ እንደተመለከታችሁት ነው። በጣም የሚገርም ነገር ነው። ጭራሽ ከእውነት የራቀ ውሸት ነው። እስኪ እናንተ ምን ትላላችሁ? የተሰማችሁን ሀሳብና አስተያየት ኮሜንት ላይ መጻፋችሁን አትርሱ። ተመልካቾች ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስላሉ። እስኪ እናንተም ስለ ቪዲዮዎቹ የተሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፉ አድርጉልኝ። በቀጣይ ባሪፉ እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ።